ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቼ፣ ዛሬ ደግሞ የምንነጋገረው ስለ ቫይታሚን ዲ ነው። ቫይታሚን ዲ በሰውነታችን ውስጥ በጣም ብዙ ጥቅም ያለው ቢሆንም 13 ወር ፀሐይ ባለበት ሀገር ውስጥም የቫይታሚን ዲ እጥረት ይከሰታል። ይሄ በጣም የሚገርም ነገር ነው አይደለ? ለምንድን ነው እጥረቱ የሚከሰተው? ለምንድን ነው ይሄ ሁላ ፀሐይ ያለ የቫይታሚን ዲ እጥረት ሊያጋጥመን የቻለው? ቫይታሚን ዲ ከምን አይነት ምግቦች ላይ ማግኘት እንችላለን? እንዲሁም ደግሞ ከፀሐይ ለማግኘት ምን ማድረግ እንችላለን? እጥረት ካለብንስ ደግሞ ምን ያክል መጠን ሲኖረው ነው እጥረት የሚባለው? ሕክምናው ምንድን ናቸው የሚሉትን ምልክቶቹን እና የቫይታሚን ዲ ጥቅም ቀለል እና አጠር ባለ ፎርማት አቀርብላችኋለሁ። ዶክተር አሰንት ሰለሞን ነኝ። አብራችሁን ቆዩ። ታዲያ እስካሁን ቤተሰብ የሆናችሁ ሰዎች ላይክ በማድረግ ይህ ቪዲዮ ጀምሩ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ የምትለዋን ምልክት እዚህ ጋር ትመጣላችኋለች። እሷን ንኳት። እስከ ቪዲዮ መጨረሻ ድረስ አብራችሁን ይሆኑ። ቫይታሚን ዲ በሰውነታችን ውስጥ ከሚመረቱ ቫይታሚኖች ውስጥ መሀል አንዱ ነው። ፋት ሶሉብል ነው፣ ማለትም ደግሞ ከስብ ነው የሚሰራው። እንዲሁም ደግሞ በስብም የሚቀልጥ አይነት ቫይታሚን ዲ ነው። ታዲያ ሁላችንም የምናውቀው አንድ እውነት አለ። ቫይታሚን ዲ ከፀሐይ እንደምናገኝ ማለት ነው። እንዴት ነው ታዲያ የምናገኘው? ቀጥታ አይደለም። ቫይታሚን ዲ የሚለው ከቆዳችን ስር አንዳንድ ስቦች አሉ። ፀሐይ ቆዳችንን በሚነካው ጊዜ ያ ስብ ወደ ቫይታሚን ዲነት ይቀየራል። ግን ይሄ ቫይታሚን ዲ ለአጠቃቀም ዝግጁ ወይም ደግሞ ሬዲ አይደለም፣ ኢንአክቲቭ ፎርም ነው። ማለትም ደግሞ ቅድመ ቫይታሚን ዲ ነው። ስለዚህ መጀመሪያ ከቆዳችን ውስጥ በደም ስር አማካኝነት ወደ ጉበት ይሄዳል። ኬሚካል ሪያክሽኖች ይፈጠሩና ይብላላል። አሁንም ከእንደገና ሬዲ አልሆነም፣ አልደረሰም ማለት ነው። ከዛ በኋላ ወደ ኩላሊት ይሄዳል። ከዛ ኩላሊት ሄዶ ደግሞ ተጨማሪ ማብላላዮችን ያደርግና ወይም አንዳንድ ኤንዛይሞች አሉ፣ አንዳንድ ኬሚካል ሪያክሽኖችን ያደርግና የመጨረሻው አክቲቭ የሆነው ወይም ደግሞ መጠቀም የምንችለውን ቫይታሚን ዲ ኩላሊታችን በመጨረሻ አምርቶ ይሰጠናል ማለት ነው። ከዚህ የምንረዳው ቫይታሚን ዲ ለማግኘት በዋነኝነት የሚያስፈልገን ነገር አንደኛ ፀሐይ ያስፈልገናል። ሁለተኛ ደግሞ ጤነኛ ወይም ደግሞ በደንብ የሚሰራ ጉበት እንዲሁም ደግሞ በጥሩ ጤንነት ላይ ያለ ኩላሊት ያስፈልገናል። ታዲያ የቫይታሚን ዲ ምልክቶች ምንድን ናቸው? አብዛኛውን ጊዜ አጥንት ህመም፣ ለምሳሌ የወገብ ህመም፣ የጀርባ ህመም ማለት ነው። አንደኛ የጀርባችን የላይኛው ክፍል ሊሆን ይችላል፣ የታችኛው ክፍል ሊሆን ይችላል፣ በጣም ከፍተኛ ህመም። ከዛ ደግሞ የጡንቻ መዛል፣ የጡንቻ ህመም፣ እጃቸው ይዝልባቸዋል፣ ማጅራት ጋር የመጨምደድ አይነት የሆነ ያዝ የማድረግ አይነት ስሜት አለው። እንዲሁም ደግሞ የፀጉር መነቃቀልና መሳሳት፣ ቆዳ ላይም እንዲሁ ደግሞ የቆዳ መድረቅ፣ የቆዳ መላላጥ፣ የእግር መደንዘዝ፣ መቆጥቆጥ፣ የበሽታ የመከላከል አቅም መቀነስ። በተለይ ይሄ የሚታየው ህፃናቶች ላይ ነው። በተደጋጋሚ ጊዜ ለሳምባ ምች በሽታ የመጋለጥ ሁኔታ ይኖራቸዋል። እንዲሁም ደግሞ ቫይታሚን ዲ በጣም ከፍተኛ እጥረት ሲኖር ደግሞ ዲፕሬሽንን ወይም ደግሞ ድባቴን ራሱ የማምጣት አቅም አለው። ዲፕሬሽን ሆኖ ብዙ መድኃኒቶችን ወስዶ አልሰራ ይላቸዋል እና ብዙ ጊዜ ቫይታሚን ዲ ምክንያቱ ሆኖ ይገኛል። ይሄ የሚሆነው ግን ሲቪር ዴፊሽንሲ ወይም ደግሞ በጣም በከፍተኛ እጥረት ሲኖር ነው ማለት ነው። ታዲያ ምንድን ነው ብዙ ጊዜ ቫይታሚን ዲ ሲባል ከአጥንት ጋር አብሮ የመነሳት ነገር አለ ስሙ። ለምንድን ነው ለመሰላችሁ? ቫይታሚን ዲ ከካልሽየም ጋር በጣም ጥልቅ የሆነ ቁርኝነት ስላለው ነው። ካልሽየም በወተት ብዙ ጊዜ ካልሽየም ወተት ውስጥ አለ አይደለ? ወተት እንጠጣለን። አንዳንድ ካልሽየም ያላቸውን ምግቦች ወደ ውስጣችን ስናስገባ ከአንጀታችን ውስጥ ምንም የማይደረግ ከሆነ ቀጥታ በሰገራ ነው የሚወጣው። ቫይታሚን ዲ ግን እዚህ ጋር እንደ ጥበቃ ሆኖ እንደሚሰራ በሉት መሀል ላይ ይጠብቅና አንጀት ላይ ልክ ካልሽየም አንጀት ውስጥ ሲገባ ይይዘውና ወደ ደም ውስጥ ያስገባል ወይም ደግሞ ካልሽየም አብዞርብ እንዲሆን ይረዳል ማለት ነው። ታዲያ ይሄ ካልሽየም ወደ ሰውነታችን ውስጥ ሲገባ በዋነኝነት የሚጠቅመው አጥንትን ለመስራት ነው። ስለዚህ የአጥንት ጥንካሬ በዋነኝነት አንድ አጥንት ካልሽየም ይዘቱ የካልሽየም መጠኑ ምን ያህል ነው የሚለው ላይ ነው። ካልሽየም ባይኖር ኖሮ አጥንቶቻችን እንደ ፕላስቲክ ነበር የሚሆኑት፣ እንዲህ ጥንከር ያሉ አይሆኑም ነበር። ካልሽየም ደግሞ ከአጥንት ውጭ የልብ ጡንቻው ልባችን በደንብ እንዲመታ ጡንቻዎቻችን በደንብ እንዲሰሩ ያደርጋል። ግን ካልሽየም 99% የሚገኘው አጥንት ውስጥ ነው። ካልሽየም ወደ ሰውነታችን ውስጥ ወደ ደማችን ውስጥ እንዲገባና በምንፈልግበት ቦታ ለመጠቀም ቫይታሚን ዲ ያስፈልገናል ማለት ነው። ቫይታሚን ዲ ከሌለ ይሄ የወሰድነው ካልሽየም እንዳለ ይወጣል እንጂ ለጥቅም አይውልም ማለት ነው። ለዚህ ነው ቫይታሚን ዲ እጥረት ያለባቸው ሰዎች የአጥንት ህመም፣ የአጥንት መሳሳት የሚያጋጥማቸው። የካልሽየም እጥረት ምን ያመጣል ስንል ህፃናት ከሆኑ ሪኬትስ የሚባለውን ወይም ደግሞ አጥንታቸውን ጥንክር አይልም። ስለዚህ አንደኛ ልጆቹ በጊዜ በትክክለኛ መቆም ባለባቸው ሰዓት አይቆሙም። መቆም ቢችሉም ከመቆም ይልቅ መቀመጥን ማዘውተር፣ እንዲሁም ሲቆሙ ደግሞ የእግራቸው አጥንት ቀጥ ያለ ሳይሆን ብራኬት የምንለው አይነት
ምስሉ ላይ እንደምታያት ብራኬት የምንለው አይነት ይሆናል ማለት ነው። ስለዚህ በዋነኝነት አንድ ህፃን ቫይታሚን ዲ ማግኘት አለበት። በተለይ ከ1 ዓመት በታች ያሉት ልጆች ፀሐይ ላይ መውጣት አለባቸው። የበሽታ የመከላከል አቅማቸውን ይቀንሰዋል። ስለዚህ ለሳምባ ምች በሽታ ለኒሞኒያ በተደጋጋሚ የመጋለጥ ሁኔታ ይኖራል። አረጋውያን ላይ አዛውንት ላይ ደግሞ ስናይ መጀመሪያ ኦስቲዮማሌሽያን ያመጣል። ይሄ ማለት የአጥንት መሳሳት ነው። ኦስቲዮፖሮሲስ ማለት አጥንት እንደ ወንፊት ነው የሚሆነው። ስለዚህ በቀላሉ ትንሽ እንኳን ቢወድቁ ትንሽ ግጭት ቢፈጠር አጥንታቸው ወዲያው ይሰበራል። እንዲሁም ደግሞ ትከሻቸው አካባቢ ያሉት አጥንቶችም ስለሚሳሱ ደግሞ ከእድሜ ጋር መጉበጥ አለ። የትከሻ የእጅ መዛል የጡንቻዎቻቸው መዛል ይገኙበታል ማለት ነው። ስለዚህ ካልሲየምን በተገቢ ሁኔታ መጠቀም እንድንችል ሰውነታችን ቫይታሚን ዲ ያስፈልጋል። ቫይታሚን ዲ የሚለካው በኢንተርናሽናል ዩኒት ነው። ስለዚህ ልክ ግራም ሚሊግራም እንደምንለው ማለት ነው። 1 ሚሊግራም 40 ኢንተርናሽናል ዩኒት ነው። ስለዚህ ከ1 ዓመት በታች ያለ ህፃን በቀን ውስጥ 400 ኢንተርናሽናል ዩኒት ቫይታሚን ዲ ያስፈልገዋል። እንዲሁም አንድ አዋቂ ሰው ማለትም ከ1 ዓመት እስከ 70 ዓመት ያለ ሰው ደግሞ 600 ኢንተርናሽናል ዩኒት በቀን ውስጥ መውሰድ ያስፈልገዋል። ከ70 ዓመት በላይ የሆኑና በጣም አዛውንቶች ትልልቅ ሰዎች ደግሞ በቀን ውስጥ እስከ 800 ኢንተርናሽናል ዩኒት ቫይታሚን ዲ ያስፈልጋቸዋል። አንድ ሰው ልብሱን አውልቆ ፀሐይ ላይ ለ30 ደቂቃ ቢቀመጥ ስንት ኢንተርናሽናል ዩኒት ቫይታሚን ዲ የሚያገኝ ይመስላችኋል? ቀይ የሆነ ሰው ለ30 ደቂቃ ብቻ ቢቀመጥ ራሱ ከ20 ሺህ እስከ 30 ሺህ ኢንተርናሽናል ዩኒት ያገኛል። ጠየም ያለ ሰው ደግሞ 8 ሺህ እስከ 10 ሺህ ኢንተርናሽናል ዩኒት ቫይታሚን ዲ ማግኘት ይችላል። 30 ደቂቃ በቀን ውስጥ ፀሐይ ላይ በመቀመጥ ብቻ ማለት ነው። ስለዚህ አንድ ሰው በሳምንት ራሱ አንዴ ለ30 ደቂቃ ፀሐይ ላይ ቢወጣ የሚያስፈልገውን በቂ የሆነ ቫይታሚን ዲ ማግኘት ይችላል። ስለዚህ በቀን አንዴ ሁለቴ 30 ደቂቃ ፀሐይ ላይ መቆየት ብቻ ይህንን ቫይታሚን ዲ ይሰጥናል። ታዲያ እንዴት ነው ፀሐይን እንዴት ነው የሚሞቀው? አሁን እዚህ ጋር ነው ብዙ ሰው የሚሳሳተው። አንደኛ ልብስን አውልቆ ነው ፀሐይ ላይ መሆን ያለብን። ስለዚህ ሙሉ ሰርፌስ ኤሪያውን ሊያገኝ ይገባል። ቆዳችን በደንብ ሊያገኝ ይገባል። ስለዚህ አንድ ሰው ልብሱን አውልቆ፣ ሁለተኛ ደግሞ ምንም ነገር ሳይቀባ ሎሽንም ቫዝሊንም፣ በተለይ ብዙ ጊዜ ህፃናቶችን ያው ፀሐይ ላይ ስናወጣ ቫዝሊን እንቀባቸዋለን። በቅቤ እሿቸው በቫዝሊን እየቀባችሁ ፀሐይ ላይ ያወጣቸው የሚባል ነገር አለ። እሱ ትክክል አይደለም። አንድ ህፃን ልጅ ፀሐይ ላይ የሚወጣ ከሆነ ትልቅ ሰውም ቢሆን ምንም ነገር መቀባት የለበትም። እንደዚሁ ልብሱን አውልቆ ፀሐይ ላይ መቀመጥ ብቻ። ታዲያ ህፃናትን ብዙ ጊዜ የምንመርጠው ፀሐይ ከ2 ሰዓት እስከ 4 ሰዓት ያለው ፀሐይ ቢሆን ይመከራል። ምክንያቱም ከ4 ሰዓት በኋላ ያለው ፀሐይ ሰንበርንን ሊያስከትል ወይም ደግሞ በፀሐይ የመቃጠልን አደጋ ሊያስከትል ይችላል። ስለዚህ ህፃናትን በተለይ ከ1 ዓመት በታች ያሉትን 2 ሳምንት ከሞላቸው ጀምሮ በቀን ውስጥ ከ20 እስከ 30 ደቂቃ ፀሐይ ላይ ማሞቅ ለነሱ በጣም አስፈላጊ ነው። የአጥንት እድገታቸው ላይ የስከል እድገታቸው ላይ ማለትም ደግሞ ይሄ የራስ ቅላቸው እድገት ላይ ነው ስላለው ፀሐይ ላይ ህፃናትን በዚህ መንገድ በማውጣት አስፈላጊ የሆነ ቫይታሚን ዲ እንዲያገኙ ማድረግ እንችላለን። ህፃናቶች ፀሐይ ላይ የሚወጡበት አካባቢ ካልሆነ የምንኖረው፣ በተለይ አሁን በጣም ብርዳማ የሆኑ ቦታዎች አሉ አይደለ? በረዶ ያለባቸው ሀገራት ላይ ከ6 ሳምንት ከሞላቸው በኋላ ህፃናት በአፍ የሚሰጥ ጠብታ አለ 40 ኢንተርናሽናል ዩኒት ማለት ነው። ስለዚህ እሱን ቫይታሚን ዲ መውሰድ ይችላሉ። ቫይታሚን ዲ ከምን ምን ምግቦች እናገኛለን ካልን አሁን ላይ በተለይ ለህፃናት ፎርቲፋይድ የሆኑ ሚልኮች አሉ። ፎርቲፋይድ ማለት ቫይታሚን ዲ ንጥረ ነገሩ የህፃናት ወተት ላይ ተደባልቆ የሚሸጥባቸው አንዳንድ ብራንዶች አሉ። ስለዚህ እነዚህ ወተቶች ውስጥ ቫይታሚን ዲ በቂ የሆነ ለአንድ ህፃን በቂ የሆነ ቫይታሚን ዲ እዛ ውስጥ ይጨመራል ማለት ነው። ስለዚህ ፎርቲፋይድ የሆኑ ሚልኮችን መጠቀም እንችላለን። ታዲያ በተፈጥሮ ከምናገኛቸው በዋነኝነት ቫይታሚን ዲን በምን እናገኛለን ካልን የአሳ ዘይት ዋነኛው ነው። አንድ የሾርባ ማንኪያ የአሳ ዘይት በቀን የሚያስፈልገንን ቫይታሚን ዲ 2 እጥፍ ይይዛል። እንዲሁም ደግሞ ቱና፣ ሰርዲን፣ ሌሎች የአሳ ስጋዎችም ደግሞ ቫይታሚን ዲ መጠን ናቸው በውስጣቸው። ጉበትም ቫይታሚን ዲ በውስጡ ይይዛል። ጉበት በተጨማሪ ደግሞ አይረንንም ስለሚይዝ በጣም አሪፍ ነው። እንዲሁም ደግሞ የእንቁላል አስኳል በጣም ብዙ ባይሆን የተወሰነ መጠን ቫይታሚን ዲ አለ። ምልክቶቹን ካየን በተለይ ቅድም እንዳልኳችሁ በጣም ድካም ማለት፣ ጠዋት ከእንቅልፍ ሲነሱ ራሱ ድካም ማለት፣ በጣም የመዛል ስሜት፣ የወገብ ህመም፣ የጀርባ ህመም፣ ይሄ ትከሻ ጋር እዚህ ጋር መጫጫን ካለ፣ እንዲሁም ደግሞ የፀጉር መነቃቀል፣ የቆዳ መድረቅ፣ መሰነጣጠቅ፣ መሳሳት ካለ፣ የፀጉር መሳሳት ካለ መመርመር አለብን ቫይታሚን ዲ። እነዚህ ምልክቶች በሌላ ምክንያት ሊሆኑ ስለሚችሉ ቫይታሚን ዲ ነው አይደለም የሚለውን በደንብ መመርመር አለብን። ኖርማል አማውንት የምንለው ወይም ጤነኛ አንድ ሰው በቂ የሆነ ቫይታሚን ዲ ውስጡ አለው የሚባለው 30 ናኖግራም በላይ ካለው እስከ ከሆነ ኢንሰፊሽንት ነው፣ በቂ አይደለም። ስለዚህ ሰፕሊመንቶችን መውሰድ እንችላለን። በታች ከሆነ ግን ከፍተኛ እጥረት ነው የሚባለው። ስለዚህ መድኃኒት ይሰጣል። መድኃኒቱ ደግሞ ይሄ መድኃኒት አንዱ ፍሬ 50,000 ኢንተርናሽናል ዩኒት ቫይታሚን ዲ ነው የሚይዘው። አንዱ ፍሬ
50,000 ኢንተርናሽናል ዩኒት ቫይታሚን ዲ ነው የሚይዘው። አንዳንድ እስከ 60,000 የሚይዙ አሉ። ታዲያ ይሄ ቫይታሚን ዲ በተለይ በሐኪም የታዘዘላችሁ ከሆነ የሚወሰደው በሳምንት 1 ቀን ነው። የበለጠ ጥቅም ላይ እንዲውል ከካልሽየም ጋር አንድ ላይ ይሰጣል። ካልሽየምንም በዛ ሰውነታችን አብሶርብ እንዲያደርግ ማለት ነው። እንዲሁም ደግሞ መድኃኒቱን ከወተት ጋር አብሮ መውሰድም ይመከራል። እንደየሰው እጥረት መጠን ከ3 ሳምንት ጀምሮ እስከ 3 ወር ድረስ ሊሰጥ ይችላል ማለት ነው። ታዲያ አንዴ 2 ወስዶ መተው መፍትሄ አያመጣም። ለ3 ወር ከሆነ የታዘዘለት አንድ ሰው ሳምንቱን እየጠበቀ ለ3 ወር ሙሉ መውሰድ አለበት። ከዚህም በተጨማሪ ደግሞ እጥረቱን ያመጣው ነገር ምንድን ነው ብሎ በዋነኝነት ቼክ ማድረግ ያስፈልጋል። የፀሐይ እጥረት ነው ወይ? የፀሐይ እጥረት ሊሆን ይችላል። ከላይ አረብ ሀገራት የምትኖሩ እህቶቻችን ፀሐይ ላይ የማትወጡ ከሆነ የምትለብሱት አለባበስ የፀሐይ ብርሃን ምንም የማያገኛችሁ ከሆነ እንዲሁም ሙሉ ቀን የምትሰሩት ቤት ውስጥ ከሆነ ፀሐይ ቀጥታ የማያገኛችሁ ከሆነ ፀሐይ የምታገኙበትን፣ ፀሐይ የማታገኙ ከሆነ ደግሞ በምግብ ያንን ቫይታሚን ዲ ለማግኘት መሞከር ነው ማለት ነው። አንዳንድ ሰዎች ላይ ደግሞ በተለይ ትልልቅ ሰዎች ላይ ከእድሜ መግፋት ጋር አብሮ ተያይዞ የሚመጣ የኩላሊትና የጉበት የስራ መቀነስ አለ አይደለም። ስለዚህ እነዚህም ከሆነ ምክንያታቸው እንደዚሁ ሌላ ሰፖርት የምናደርግበትን ይሄን ነገር የምናሻሽልበትን መንገድ መፈለግ ነው። ከህፃናት ላይ ብዙ ጊዜ ከምግብ እጥረት ጋር አንድ ላይ ተያይዞ ይመጣል። ኒውትሪሽን የምንለው ማለት ነው። እሱን ማስተካከል ያስፈልጋል። ታብሌት 50,000 ኢንተርናሽናል ዩኒት ይይዛል የተባለው መድኃኒት በሐኪም ትዕዛዝ ቢሰጥ ነው የሚመከረው። ምክንያቱም ይሄ ነገር ከበዛ ደግሞ የቫይታሚን ዲ መጠኑ በጣም ከልክ በላይ ይበዛል። ይሄ ነገር ከልክ በላይ ከበዛ ደግሞ የካልሽየምን ሰውነታችን ውስጥ ያለውን ካልሽየም መጠን በጣም ይጨምራል። ከልክ ያለፈ ካልሽየም ደግሞ ሰውነታችን ውስጥ እንዳለ የምናውቅባቸው አንዳንድ ምልክቶች ድካም ማለት፣ በውሃ ጥም መቸገር፣ ከዛ ደግሞ ቶሎ ቶሎ ሽንት መሽናት፣ ሆድ ድርቀት ናቸው። በአጥንት መሳሳት ብዙ ጊዜ የሚቸገሩ ትልልቅ ሰዎችና ሴቶች ላይ ሜኖፖዝ በኋላ ወይም ከማረጥ በኋላ የሚመጣ ኦስቲዮፖሮሲስ በጣም ታዋቂ ነው። ስለዚህ ማንኛውም ሴት በተለይ እድሜያችሁ ከፍ ካለ ቫይታሚን ዲን ቼክ መደረግ እንዲሁም ደግሞ ካልሽየም በውስጣቸው ያላቸውን እንደ ወተት ያሉ ምግቦችን አዘውትሮ መመገብ ነው። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ አመሰግናለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ያደረጋችሁ ሰዎች ደግሞ ይህ ቪዲዮ ጠቃሚ እንደሆነ ከተሰማችሁ ደግሞ ለሌሎች ሰዎች ሼር አድርጉላቸው። ላይክ ማድረግ እንዳትረሱ። ዶክተር አሳንቲ ነኝ። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ ደግሞ ኮሜንት ላይ ሀሳባችሁን ጠይቁኝ። እንዲሁም ደግሞ ይህ ቪዲዮ ያልገባችሁ፣ በዚህ ቪዲዮ ያልተነገረ ወይ ይቀራል የምትሉት ነገር ካለ ደግሞ ኮሜንት ላይ ጥያቄያችሁን አስቀምጡልኝ። ሰላም አሉልኝ።